አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የጸረ ዜና ቤተሰቦች የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመር። የኢራኑ መሪ ወደ ምድር ውስጥ መደበቂያ መግባታቸው ተሰማ። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ውጥረት በነገሰበት በአሁኑ ወቅት ዓለም አቀፍ አየር መንገዶች ወደ መካከለኛው ምስራቅ ሀገራት የሚያደርጓቸውን በረራዎች ሰርዘዋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን ደግሞ ፊታቸውን ወደ ጎረቤታቸው ካናዳ ዙረዋል። ካናዳ ከቻይና ጋር የንግድ ስምምነት ማድረጓን ተከትሎ ማናቸውም የአሜሪካ ጎረቤት የሆኑ ሀገራት ከአሜሪካ ጠላት የሆነ ሀገር ጋር ፈጽሞ መስራት እንደማይችል የገለጹት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 100% ታሪፍ በካናዳ ላይ በመጣል የካናዳን ኢኮኖሚ አንኮታኩተዋለሁ ሲሉ በካናዳ ላይ ከፍተኛ የሆነ ቁጣ ያዘለ መግለጫ ሰጥተዋል። ካናዳም እርምጃዬን አልቀለብስም ብላለች። የትራምፕ ቁጣ መባባሱ የካናዳን መሪዎች በከፍተኛ ሁኔታ አስደንግጧቸዋል። ውጥረቱም እንዲህ በውጭ ባየለበት ሰዓት ደግሞ አሜሪካ በውስጥ እየተናጠች ትገኛለች። በተለይ ደግሞ የአይስ ኤጀንቶች በአካባቢው በሚያደርጉት ፍተሻ እንግልት ተከትሎ በርካቶች ቁጣቸውን ማሰማታቸውን ቀጥለዋል። በሚኒሶታም አንድ ግለሰብ በአይስ ኤጀንቶች መገደሉን ተከትሎ ቁጣ የተቀጣጠለ ሲሆን ይህንን ቁጣም አስመልክቶ የፌዴራሉ ፖሊሶችና የሚኒሶታ ፖሊሶች ከፍተኛ ፍጥጫ ውስጥ መግባታቸው ተሰምተዋል። የቃላት ጦርነቱን በፌዴራሉና በሚኒሶታ ገዢዎች መካከል ተባብሶ ቀጥሏል። በአሜሪካ ትልልቅ የሚባሉ ሱቆች፣ ተቋማት እንዲሁም ሙሉ በሙሉ ተዘግተዋል። በተለይም በሚኒሶታ ግዛት ላይ ሱቆች ተዘግተው አመፁ ተቀጣጥሎ ቀጥሏል። ህዝቡም ብርዱ ሳይበግረው ወደ አደባባይ በማውጣት ከፍተኛ ቁጣ ቢያሰማም ትራምፕ ግን ወዮላችሁ ወደ ቤታችሁ ግቡ አመፀኞች ሲሉ በህዝቡ ላይ ተሳልቀዋል። ይህም ሁኔታ ህዝቡን የበለጠ እንዲቆጣ አድርጎታል። የተወደዳችሁ የጸረ ዜና ቤተሰቦች ለአሁኑ ያሉን መረጃዎች ይህንን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ